አሻራ እያሰረፈ ያለው ከስፔሻሊስት ሐኪሙ የበለጠ 90% የሚሆነው ሚድዋይፍ ነው። ስለዚህ በራሳችሁ እንድትኮሩ ፈልጋለሁ። ሚድዋይፈሪ ነርሲንግ አይደለም። ሚድዋይፈሪ ሌላ ዲፓርትመንት አይደለም። ያን የሁለት ነፍሶችን የሚያድን አንድ ዲፓርትመንት ነው። ስለዚህ አም ሪሊ ሃፒ ቱ ቢ ዊዝ ዩ ራይት ናው። እናንተ ጋር ስላለኝ በጣም አመሰግናለሁ። ኢቨን ዘውገን ኤንድ አዘር ኢንታየር ቲም ፎር ዩር ቫሉዌብል ሰፖርት። አብረን ኢንጌጅ አድርገን በመስራታችን በጣም ደስተኛ ነን። ብዙ ነገሮችን ከእናንተ እማራለሁ ብዬ አስባለሁኝ። ሶ ዛሬ የምንቀጥለው ስለ ጀንደር ቤዝድ ቫዮለንስ ነው። እንደሚታወቀው ጂቢቪ በጣም ሴንሲቲቭ የሆነ ኢሹ ነው። ሶ ሪሰንትሊ አፕዴት የተደረጉ ከዚህ በፊት ያወራናቸው ሴሽኖች ነበሩ። ከዛ የተለየ አሁን ኦልሬዲ የ2016 ነበር ባለፈው አቅርቤላችሁ የነበረው። አሁን ግን 2026 ኦልሬዲ ፋይናላይዝ ያደረግነው የጂቢቪ ጋይድላይን ሜንሊ ፓወርፖይንቱን አቅርብላችሁና አንዳንድ ነገሮችን ዲስከስ እናደርጋለን ማለት ነው። ሶ ፍሮም ዴፊኒሽን ስንጀምር GBV ጀንደር ቤዝድ ቫዮለንስ ስንል ኢትስ ኖት ሴክሹዋሊ ብቻ አይደለም። ኢትስ ኢንቮልቭ ላይክ ሜንታሊ ሳይኮሎጂካል ሊሆን ይችላል፣ ኦር ፊዚካል ሊሆን ይችላል፣ ኦር ሴክሹዋል ሊሆን ይችላል። ሶ ዛሬ ሜንሊ እንደ ሚድዋይፍነታችሁ እና የእናንተ የስራ ባልደረባነቴ ሜንሊ የምናወራው ስለ ሴክሹዋል ቫዮለንስ ይሆናል ማለት ነው። ሶ አት ዴፊኒሽን ኦፍ ዩኤን ሲዳኦ ዲፋይን የሚያደርገው on the result of GBV አንዱ ምንድነው that physically, sexually or psychologically harm ማምጣቱ mainly suffer የሚያደርጉት women and children ናቸው። ምክንያቱም they are like minors ናቸው። mainly አንዱ ኮዝ ተብሎ የሚታሰበው የጂቢቪ ኮዝ አሁን ያወራነው ሪዛልቱን ነው። ግን ኮዙን ስናየው ግን ፓወር ኢምባላንስ ነው። ጡንቻ ያለው የሌለው፣ አቅም ያለው የሌለው፣ መሳሪያ ያልያዘውን ቫዮሌት የሚያደርግበት ብዙ ሴናሪዎች አሉ ማለት ነው። ስለዚህ ኦን ዲ ፎከስ ኦፍ ዲ ሪዛልት ስናየው ኢት አፌክትስ ዲ ሪዛልት ምንድነው ፊዚካል፣ ሴክሹዋል ኦር ሳይኮሎጂካል ሃርም ማምጣቱ ኤሊሚኔሽን አጌንስት ውመን ዩኤን ዲፋይን የሚያደርገው አንደኛ ይሄ ነው ማለት ነው። ኦን ዲ ኮዝ ቅድም እንዳልነው ፓወር ኢምባላንስ ነው። ላይክ ፊዚካል ቅድም እንዳልነው መሳሪያ ያልያዘውን ካይንድ ኦፍ አቅም ያለው የሌለው ሊሆን ይችላል። ኦር እድሜ ትልቅ ትንሹ ሊሆን ይችላል። ኢኮኖሚክ ብር ያለው ብር የሌለውን፣ ኢቭን ሶሻል ላይክ ትምህርት ቤት መምህር ተማሪውን እንዴት አቢዝ እንደሚያደርግ እያየን ነው፣ የወር እያወቀን ነው። ፒር ፕሬዠር ሊሆን ይችላል። ኦር መምህር ሊደሮች፣ ኢቭን ዲስ ፖለቲካል ሊደርስ ባይ ዘ ዌይ ዴር አር ሰም ሪፖርትስ ፍሮም ዘ ሊደርስ ማለት ነው ይህንን የጂቢቪ ኮዝ ኦከር የሚያደርገው ማለት ነው። ሶ ባይ ዘ ዌይ አንዳንድ ጥናቶች የሚያሳዩት ምንድን ነው ጀንደር ቤዝድ ቫዮለንስ ኦከር የሚያደርገው በሚታመንና ቅርብ በሆነ ሰው ነው። ፐርፔትሬተር የሚባል ነገር አለ ማለት ነው። እሱን ተርሚኖሎጂዎቹን አሁን የምናየው ነገር ይሆናል። ሶ ሰርቫይቨር ኦር ቪክቲም የሚለውን ቃል መጠቀም እንችላለን። ሁለቱም መጠቀም ይቻላል፣ ግን ሜንሊ አይ ፕሪፈር ቱ ዩዝ ሰርቫይቨር ራዘር ዛን ቪክቲም። ምክንያቱም ቪክቲም የመሸነፍ ነገር፣ አንድ ሴት ወይንም ወንድ በጾታዊ ጥቃት ምክንያት ቢሞት ምንድን ነው የሚባለው? ቪክቲም ነው የሚባለው። ግን ሰርቫይቨር ማለት መሆን ይቻላል፣ ይሳካለታል፣ ኦር ይሳካልኛል፣ ይሆንልኛል፣ እችላለሁ የሚለውን መንፈስ አብሮ የያዘ ጉዳይ ስለሆነ ሰርቫይቨርስ የሚለውን ቃል መጠቀም እንፈልጋለን። I had a lot of friends አንድ ጓደኞች አሉኝ፣ ጋይኒኮሎጂስት ነች። በልጅነቷ ጥቃት ደርሶባት ያውቃል። ሶ ሰርቫይቨር መታከም ታክሞ መዳን ይቻላል ማለት ነው ባይ ዲፎልት። ዋና ዓላማችን ጂቢቪ ኦከር እንዳያደርግ ነው። ግን ዋንስ ኦከር ካደረገ በኋላ ግን ኮንሲኩዌንሱን መቀነስ ነው ሜንሊ የምንፈልገው ማለት ነው። ስለዚህ ቪክቲም ኦር ሰርቫይቨር ዊ ካን ዩዝ ሰርቫይቨር የሚለው መጠቀም እንችላለን። the other issue is perpetrator የምንለው ነገር ሜንሊ ኮሚቴ አክሽን አይደለ? ያንን ጉዳይ የሚያደርገው ሰው፣ ያንን ጥቃት የሚያደርሰው ሰው ፐርፔትሬተር እንለዋለን። ፐርፔትሬተር ቅርብ ሰው ነው፣ የሩቅ ሰው አይደለም። ባይ ዘ ዌይ አንዳንድ ጥናቶች የሚያሳዩት የቅርብ ሰዎች ናቸው ብዙዎቹ ጥቃት የሚያደርሱት። ለምሳሌ እኛ ካየነው ውስጥ አንዱ የሃይማኖት አባቶች ናቸው። ቁርአን አስቀሪ፣ ቁርአን ከሚያስቀራቸውን ሰዎች ጥቃት አድርሶ ያውቃል። ወንድ ልጅ መስጊዱ ተደፍሮ ያውቃል። ጸበል በሚያጠምቃቸው ሰዎች ጥቃት የደረሰባቸው ሰዎች ጴጥሮስ ሆስፒታል አይተናል። በነፍስ አባቷ የተደፈረች ህፃን ልጅ አይተናል። ፕላስ ማህፀናቸው ዝግ ነው ተብሎ ኢንፈርቲሊቲ
ሂስተሮ ሰልፊን ጂኦግራፊ ዝግ ከሆነ በኋላ የምታረግዙት በአይቪኤፍ ብቻ ነው ብለን የመከርናቸውን ሰዎች ፓስተሮች ጌታ አሳይቶኛል በሚል ተልካሻ ምክንያት ጥቃት አድርሰውባቸው እኛ ጋር መታከም ይታወቃል። ምን ለማለት ነው? ጂቢቪ ሃይማኖት የለውም፣ ጂቢቪ ጾታ የለውም፣ ጂቢቪ መልክ የለውም። ባይ ዲፎልት ኢት ካን ሃፕን አት ኤኒ ታይም ስፖት ማለት ነው። ስለዚህ ጥቃት አድራሽ የምንለው ቅርብ የሆነ ሰው ነው ማለት ነው። ብዙ ጊዜ ቅርብ የሆነ ሰው ነው የሚሆነው። አንዳንድ በጦርነት ምክንያት መፈናቀሎች ባሉበት ኦር ዲስፕሌስመንት ነገሮች ባሉበት ቦታ ላይ ጥቃት አድራሹ ዩዥዋሊ የማይታወቅ ሊሆን ይችላል። ፕላስ አቅም ያለው መሳሪያ የያዘ ሊሆን ይችላል። ግን አብዛኛው ጥቃት አድራሽ ግን ቅርብ ከሆነ ሰው ነው ማለት ነው። ሶ ሂውማን ራይት እያንዳንዱ ኢንዲቪጁዋልስ በህገ መንግስት ኢትዮጵያ እንደ አገር የተቀበለችው የሰብአዊ መብት ህጎች አሉ። ከነዛ ውስጥ አንዱ ምንድነው? ፍሩትፉል ኦር ሃቪንግ ኢንጆብል ሴክሹዋሊቲ የሚባለው አንዱ የሴክሹዋል ሪፕሮዳክቲቭ ሄልት ራይት አንዱ ኢንጆብል ሴክሹዋሊቲ ነው። አንድ ሴት ጾታዊ ጥቃት መድረስ ሳይሆን ማንኛውም ግንኙነት ፍላጎት ጊዜውን ያማከለ ከትክክለኛ ሰው ጋር ትክክለኛ ቦታ እንዲሆን ይመከራል። ያንን ሂውማን ራይት አፕሮች አንዱ ቫዮሌት የሚደረገው የጂቢቪ ጽንሰ ሀሳብ ላይ ነው ማለት ነው። ሶ there are different types of GBV ፊዚካል ቫዮለንስ አለ። ቅድም እንዳልነው አካላዊ ኢንቴንሽናል የሆነ አካላዊ ጥቃት የምንለው ፊዚካል ቫዮለንስ እንለዋለን። ሴክሹዋል ቫዮለንስ ዛሬ ላይ የምንነጋገርበት ነገር ነው። ሴክሹዋል አክቲቪቲ ዊዛውት ኮንሰንት ማለት ነው። ኮንሰንት ስንል እድሜያቸው ከ18 ዓመት በታች የሆነ ማንኛውም ሰው ኮንሰንት መውሰድ አይችልም። ኮንሰንት የምንለው እድሜያቸው ከ18 ዓመት በላይ የሆኑ ሴቶችን ነው ማለት ነው። ሳይኮሎጂካል ኦር ኢሞሽናል ለምሳሌ ሜዲካል ዳይሬክተር ወይ ሜቢ ኬስ ቲም ሊደር ሚድዋይፍ ማለት ይችላል። አሁን የሚድዋይፈሪ ኬስ ቲም ሊደር ከታች ያለውን ሰብስቦ ቢሳደብ አንተ እኮ አትረባም፣ በቃ እንደዚህ ነው የአራት የምትመጣው ችግር ስላለብህ ነው ያለ ቢሳደብ ሰው ፊት እንዲህ ነገር ቢያደርግ ይህ ምንድነው? ሳይኮሎጂካል ኦር ኢሞሽናል አቢዩዝ ነው። ስለዚህ ይሄን አንዱ ፓርት ነው ማለት ነው። ግን አንዳንዴ ፔሸንቶቻችን ከኛ ማግኘት ያለባቸውን አገልግሎት መከልከል በራሱ ምንድነው? ቫዮሌሽን ነው። that's negligent of treatment አንዱ ቫዮሌሽን ነው ማለት ነው። ሜንሊ ግን የምናጠነጥነው ጂቢቪ ኤስቪ ጀንደር ቤዝድ ቫዮለንስ ሜንሊ ሴክሹዋል ቫዮለንስ ነው ማለት ነው። ሶ ማግኒቱዱን ስናየው በጣም ሰፊ ነው ከምናስበው። አጠቃላይ ጂቢቪ ስንል ፊዚካል ኢሞሽናል ሳይኮሎጂካል ያለበትን ስናየው ኦልሞስት አራውንድ 73.5% of the individuals in our country they have violation ጀንደር ቤዝድ ቫዮለንስ ያጋጥማቸዋል። ከነዚህ ውስጥ ከአምስቱ አንድ ማለት 20% to 33% of them will have ሴክሹዋል ቫዮለንስ ይኖራቸዋል። 33% ሴክሹዋል ቫዮለንስ አጠቃላይ ኢሞሽናል ኢንቲሜቱን ምንም በምናይበት ሰዓት ደግሞ ወደ 73% አካባቢ በጣም ከፍ ያለ ቁጥር ነው ማለት ነው። ስለዚህ እንደ ዓለም አቀፍ ደረጃ ስናይ ግን ከሶስት አንዱ ፊዚካል ኦር ሴክሹዋል ቫዮሌሽን ያጋጥማቸዋል ይላሉ። ግን ዩዥዋሊ ኢንቲሜት ፓርትነር ቫዮለንስ እኛ አገር አሁን ከረንት አክቹዋሊ የዛሬ 3 ሳምንት አካባቢ የተለቀቀ ኢዲኤችኤስ 2024-25-26 አለ። እዛ ላይ የሚያሳየው ኢንቲሜት ፓርትነር ቫዮለንስ ኢን ኢትዮጵያ ኢዝ አራውንድ 30%። ሶ አሁን የመቀነስ ነገሮች ይኖራሉ ኢንቲሜት ፓርትነር ቫዮለንስ ስፔሲፊካሊ ስናየው ማለት ነው። ካልሆነ ግን ጂቢቪ ዩዥዋሊ አንደር ሪፖርትድ ነው ማለት ነው።